ሰላም ሰላም ይህ ኤችኤንኤስ ሌቭል 4 የሲኦሲ ኖሌጅ ኤግዛም ኦር ቲዮሬቲካል ኤግዛም የምንለው ነው እና ለእሱን ለመስራት እሞክራለሁ። ከመጀመሪያው ጥያቄ ስነሳ which one of the following will not be considered in improved business performance planning? ቢዝነስ ፕላን እናደርጋለን። ያ ፕላን ደግሞ ፐርፎርማንሱ ጥሩ እንዲሆን ወይም ኢምፕሩቭድ ለማድረግ የማንጠቀመው የቱ ነው? ኤ ቢዝነስ ፕሮፊታቢሊቲ ፕሮፊት፣ ይሄ ግድ ነው። ኢግኖሪንግ ኒው አይዲያስ፣ ኤፊሽንት ሪሶርስ ዩቲላይዜሽን፣ ቢዝነስ ሪስክ ማኔጅመንት። ስለዚህ ምንም ስትሬት ፎርዋርድ የሆነ ሲምፕል ጥያቄ ነው። መልሱ ቢ ነው የሚሆነው። አዳዲስ አይዲያዎችን ኢግኖር ማድረግ አይገባም ወይም አይቻልም ወይም አይሆንም ማለት ነው። ወደ ሁለተኛው ጥያቄ ስገባ which of the following is an example of class C IP address? IP address በተለያየ ክላስ ይከፈላል። ክላስ A፣ ክላስ B፣ ክላስ C፣ ክላስ ዲ፣ ክላስ ኢ እየተባለ ማለት ነው። ለተለያየ ፐርፐስ ነው የምንጠቀማቸው። አሁን ሬንጃቸውን ማወቅ አይፒ ሲሰጥ የትኛው ክላስ ውስጥ እንዳለ ለመለየት ይጠቅመናል። እዚህ ጋር እስቲ ለምሳሌ ክላስ ኤ ይኖራል። ክላስ ኤ ከዜሮ አይፒው የሚጀምረው ከዜሮ እስከ 127 ነው። ክላስ ቢ ደግሞ ከ128 ይቀጥላል ማለት ነው። ከ127 ይቀጥላል። ከ128 እስከ 191 ነው። እሺ ክላስ ሲ ደግሞ ከ192 እስከ 223 ድረስ ነው። ስለዚህ አሁን ይታወቃል። ክላስ ዲ ደግሞ ከ224 እስከ 239 ይቀጥላል ማለት ነው። ከዛ የኢ ይቀጥላል። አሁን እዚህ ሬንጅ ውስጥ የሚገኘው የትኛው ነው? አሁን የተጠየቅነው ምንድነው? የተጠየቅነው የክላስ ሲ አይፒ አድሬስ ኤግዛምፕል የሆነው። ስለዚህ በ192 እና በ223 መካከል ከሆነ ክላስ ሲ ነው ማለት ነው። ስለዚህ ኢስ ኦብቪየስ መልሱ ኤ ይሆናል ማለት ነው። 192 ብሎ ነው የሚጀምርልን እሱ ነው ማለት ነው። ኦኬ ወደ ሶስተኛው ጥያቄ አልፋለሁ። used for monitoring web activity የዌብ አክቲቪቲን ሞኒተር ነው የሚያደርገው by users to make sure that sensitive information is not leaving the business መስለኛል። የተቆረጠ ስለሆነ ስክሪንሾት ሲደረግ ሙሉ ማግኘት አልቻልኩም። ግን እንደኔ ሀሳብ አሁን ባለኝ መረጃ ከዚህ የምረዳው ምንድነው ሴንሲቲቭ ኢንፎርሜሽን ያንን ቢዝነስ ኦርጋናይዜሽኑን ወይም የዌቡን እንዳይለቅ ወይም ሴንሲቲቭ ኢንፎርሜሽን ሊክ እንዳያደርግ የሚያደርገው የቱ ነው? ዌብ ሰርቨሩ ነው ብዬ አላስብም። ዌብ ሰርቨሩ ግን ፕሮክሲ ሰርቨር ይኖራል ግዴታ ማለት ነው። ለሴኩሪቲ በጣም እንጠቀምበታለን። ኤፍቲፒ ሰርቨር ደግሞ ከዚህ ጋር አይገናኝም። ፋይል ትራንስፈር ፕሮቶኮል ሰርቨር ነው። ፖፕ ደግሞ ለኢሜል ነው የምንጠቀመው። ስለዚህ ፕሮክሲ ሰርቨር ነው ብዬ አስባለሁ ማለት ነው። ኦኬ ወደ አራተኛው ጥያቄ ስገባ which service should you use so the computers on your network can resolve net BIOS names without any administrative ይልና የሆነ ይቀጥላል ማለት ነው። ጽሁፉ ስለተቆረጠ በጣም አሁን ይሄንን በጣም በቀላሉ ለመመለስ ማለት ነው ዊንዶ ሰርቨር ኢንስቶል ስታደርጉ ስቴፖቹ አሉ አይደል? ይሄን እንደዚህ እዚህ ጋር ሙላ እንደዚህ ያለ አሁን
ስለ ኔት ባዮስ እዛ ታገኛላችሁ። ስለዚህ ቀጥታ በቃ ታገኙታላችሁ ዲ መሆኑ ማለት ነው። ዊንስ ነው መልሱ። ወደ አምስተኛው ጥያቄ ልግባ። ትንሽ ዙም ላርገው። ኦኬ ዩዘርስ ሪፖርት ዛት they are unable to access wireless network። አሁን አንድ ዋየርለስ ኔትወርክ አለ፣ ዩዘሮቹ አክሰስ ማድረግ አልቻሉ። ኦኬ the IT technician verifies that the list wireless drivers have been installed on their computer። አሁን IT ቴክኒሻኑ ድራይቨር ኔትወርክ ድራይቨር ወይም ዋየርለስ ድራይቨር ተጭኗል አልተጫነም የሚለው ቼክ አረጋው። ሌተስት የሆነው ተጭኗል። ኦኬ which troubleshooting steps should also be taken to resolve this issue። አሁን ቀጣይ ሶሉሽን ለማምጣት ምን እናረጋለን? ምን እንሞክር ነው? አንደኛ ሪሙቭ አንኒድድ ፔሪፈራልስ፣ የማያስፈልጉ ፔሪፈራሎችን ሪሙቭ እናርግ። ምንድነው አንኒድድ ፔሪፈራል የምንለው? ስለዚህ ከዚህ ጋር ምንም አይገናኝም። ቼክ ዘ አክሰስ ፖይንት፣ አክሰስ ፖይንቱን ቼክ ማድረግ እሱም በጣም 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 ወሳኝ ነገር ነው። አክሰስ ፖይንቱ ላይ ዋየርለስ ኔትወርኩን አክሰስ እንድናደርግ የሚያስችል ነገር ነው። ስለዚህ እሱ ነገር እየሰራ ነው እየሰራ አይደለም የሚለው ቼክ ማድረግ በጣም ተገቢ ነው። ሪፕሌስ ኔትወርክ ኬብል ይላል። ምክንያቱም ዋየርለስ ነው እዚህ ጋር ቼክ እያደረግን ያለ ነው። ኔትወርክ ኬብሉ መቀየር ምንም አስፈላጊነቱ አይታየኝም። ምክንያቱም የኔትወርክ ኬብል ችግር ስላላየን ማለት ነው ከላይ ጥያቄው ላይ። ዲ ኢንሹር ኒክ ዲሴብልድ። አሁን ኔትወርክ ኢንተርፌስ ካርዱ ዲሴብል መደረጉን ቼክ እና ወይም ማራገጥ አለብን እንደተደረገ። ለምን ይደረጋል? ለምን ዲሴብል ይደረጋል? ስለዚህ እንደኔ ሀሳብ መልሱ ቢ ነው ማለት ነው። ወደ ስድስተኛው ጥያቄ ስገባ when you maintain and troubleshoot a computer the final stage will be። አሁን የሆነ ኮምፒውተር ሜንቴን እና ትራብልሹት አደረግን ሰራ ነው ማለት ነው። ዋጭ የመጨረሻው ስቴፓችን ምንድነው? አሴምብሊንግ መገጣጠም። እሱ መገጣጠም ራሱ የመጨረሻው አይደለም። ትራብልሹት ካደረግን በኋላ እንገጣጥማለን፣ እንሰካካለን ማለት ነው። ፎርማት ማድረግ ይሄ ከመገጣጠሙ በፊት ሊሆን ይችላል፣ ከተገጠመ በኋላ ሊሆን ይችላል። ዶክመንቲንግ ቴስቲንግ፣ ቴስት እናደርጋለን። መጨረሻው ጊዜ የሚሰራው ዶክመንቲንግ ነው። ምን ሰራን፣ ፕሮብሌሙ ምንድን ነበረ፣ ምን አስተካከልን፣ ምን ጨመርን፣ ምን ቀነስን የሚለውን ዶክመንቴሽን ይሰራል። ስለዚህ መልሱ ሲ ነው የሚሆነው ማለት ነው። ሰባተኛ the one is a media access technique that identifies a collision and doing nothing። አሁን ምንድነው? ሚዲያ አክሰስ ቴክኒክ ነው። ኮሊዥን መኖሩን ቼክ ያደርጋል፣ ግን ምንም አያደርግም ማለት ነው። መፈጠር አለመፈጠሩን ብቻ ነው ቼክ የሚያደርገው። ስለዚህ ምርጫውን ነው CSMA/CA። ምንድነው ይሄ CSMA ማለት? ካሪየር ሴንስ መልቲፕል አክሰስ ማለት ነው። CSMA ማለት ይሄ ምንድነው? በሃፍ ዱፕሌክስ በሚጠቀሙ ይሄ አልጎሪዝም ነው። CSMA ካሪየር ሴንስ መልቲፕል አክሰስ የሚባል አልጎሪዝም ነው። ሃፍ ዱፕሌክስን በምንጠቀምበት ቦታ ላይ የምንጠቀመው አልጎሪዝም ነው። ሃፍ ዱፕሌክስ ማለት ከአንድ ዲቫይስ ወደ ሌላኛው ዲቫይስ ዳታ ወይም ፓኬት ሙቭ በሚያደርግ ሰዓት at the same time አይልኩም። በሁለቱም ዳይሬክሽን ፍሎ ማድረግ ይችላል ዳታ፣ ግን at the same time አይደለም ነው ሃፍ ዱፕሌክስ የሚባለው። ተራ በተራ ነው ማለት ነው የሚላላኩት፣ ግን ቦዝ ዳይሬክሽን ሆኖ ተራ በተራ።
እንደሱ እዚህ ሃፍ ዱፕሌክስ በሚባለው አልጎሪዝም ላይ ሃፍ ዱፕሌክስ በሚባለው ትራንስሚሽን ሜተር ላይ የምንጠቀመው አልጎሪዝም ኬሪየር ሴንስ መልቲፕል አክሰስ የሚባል አለ። አሁን ሁለት አይነት ነው እሱ ኮሊዥኑን ለምሳሌ ከዛም ከዚህም ዳታ ሲላክ መሀል ላይ ኮሊዥን ይፈጠራል፣ ይጋጫሉ ማለት ነው። ምክንያቱም አዘ ሴም ታይም መላክ አይቻልም፣ ተራ በተራ ነው። ግን አዝ ኤ ቻንስ ሁለቱም እኩል ቢልኩ ኮሊዥን ይፈጠራል። አሁን እነዚህ ሲኤስኤምኤ ስላሽ ሲኤ ማለት ኮሊዥን አቮይዳንስ ነው። ኤ የምትለው አቮይዳንስ ናት። እዚህ ሲ ላይ ደግሞ ኬሪየር ሴንስ መልቲፕል አክሰስ ዊዝ ኮሊዥን ዲቴክት ወይም ኮሊዥን ዲቴክሽን ማለት ነው። ዲቴክት ያደርጋል እንጂ ምንም አይሰራም ይሄ በዚህኛው አልጎሪዝም ላይ ማለት። እዚህኛው ላይ ደግሞ ኮሊዥኑን ዲቴክት አድርጎ አቮይድ ያደርገዋል፣ አቮይድ ያደርጋል ማለት ነው። ስለዚህ ዲቴክት አድርጎ ኮሊዥኑን ዲቴክት አድርጎ ምንም የማይሰራ ከሆነ ኮሊዥን ዲቴክሽን ብቻ ነው ማለት ነው፣ ዲቴክት ነው የሚያደርገው። ስለዚህ መልሱ ሲ ይሆናል ማለት ነው። እሺ ስምንተኛ ኦን ሳይት ኤግዛሚኔሽን ኤንድ ሪቪዊንግ ቴክኒካል አድቫይስ አባውት ዘ ኦርጋናይዜሽን ኢዝ ኤ ሶሉሽን፣ ቢ ፊድባክ፣ ሲ ኢንቨስቲጌሽን፣ ዲ ዶክመንቴሽን። ኢስ ኦብቪየስ ኢት ኢዝ ሲ ኢንቨስቲጌሽን። ኦኬ እንቀጥል። 12ኛ a server that uses HTTP to serve the files that for web pages to the users in response to their request is አሁን HTTP የሚባለውን ፕሮቶኮል ይጠቀማል ሰርቨሩ ምን ዌብ ፔጆችን ዲስፕሌይ ለማድረግ መቼ ሪኩዌስት ሲመጣለት ማለት ነው። ስለዚህ የትኛው ሰርቨር ነው? ዌብ ሰርቨር ነው? ዳታቤዝ ሰርቨር ነው? ኢሜል ሰርቨር፣ አፕሊኬሽን ሰርቨር የቱ ነው የሚሆነው? ትንሽ ያደናግራል ግን ሶሪ እንደኔ ሀሳብ ዌብ ሰርቨር ይመስለኛል። ትንሽ ዳታቤዝ ሰርቨር እና ኢሜል ሰርቨር አይሆንም፣ አፕሊኬሽን ሰርቨር ሊሆን ይችላል። ግን ዌብ ፔጆችን ዲስፕሌይ እንዲያደርግ ያው ዌብ ሰርቨር ነው የሚያስፈልገው ማለት ነው። ስለዚህ ዌብ ሰርቨር ነው እየማሰለው። 13ኛ which IP address will you ping to test the IP stack on your local host? አሁን ይሄ ሉፕ ባክ አድሬስ ነው እየጠየቀን ያለው ማለት ነው። ስለዚህ የሉፕ ባክ አድሬስ ደግሞ ኤ ነው ማለት ነው የሚሆነው 127.0.0.1 ፒንግ ብታረጉት የራሳችሁን ኮምፒውተር ምንድነው ኔትወርክ ኢንተርፌስ ካርዱ በትክክል ይሰራል አይሰራም የሚለውን በደንብ ቼክ ያደርግላችኋል ማለት ነው። ወይም አይፒ ስታኩን ቴስት ያደርጋል ማለት ነው። ስለዚህ ሉፕ ባክ አድሬስ ነው የሚባለው በሌላ ስሙ ማለት ነው። ወይም ሎካል ሆስትም እንለዋለን። 14ኛ ጥያቄ ጋር ስንሄድ a suitable preventive action on quality is recommended based on organization ብሎ ተቆርጧል። ጥያቄው ሙሉ አይደለም። ለማንኛውም a suitable preventive action on quality አሁን ሪኮመንድ የምናደርገው ለአንድ ኦርጋናይዜሽን በምንድነው ነው? preventive action on quality quality standard, quality approval, quality check, quality assurance. most probably ኤ ይሆናል መልሱ ማለት ነው።
ኦኬ ወደ 15ኛው ሳልፍ a network service that provides through a fixed wired line for voice purpose is አሁን ለቮይስ ፐርፐዝ እንጠቀመው የትኛውን ነው ከተሰጡት የኔትወርክ ሰርቪሶች ኢንፍራሬድ ሳተላይት ፐብሊክ ስታንዳርድ ቴሌፎን ኔትወርክ ምንም ጥያቄ የለውም ኤሮኔት ስለዚህ ይሄ መልሱ ሲ ይሆናል ማለት ነው 16ኛ the data link layer takes the packets from dash and encapsulates them into frames for transmission አሁን ዳታ ሊንክ ሌየር ፓኬቶቹን ከማን ነው የሚያገኘው ፓኬት ከማግኝቶ ነው ወደ ፍሬም የሚቀይራቸው ከበላዩ ካለው ማለት ነው ከዳታ ሊንክ ሌየር በላይ ያለው ደግሞ ሌየር ማን ነው አሁን አፕሊኬሽን ሌየር አለ ከላይ ጀምሮ ስንጠራ አፕሊኬሽን ፕሬዘንቴሽን ሴሽን ትራንስፖርት ኔትወርክ ዳታ ሊንክ ሌየር እና ፊዚካል ሌየር ስለዚህ ከዳታ ሊንክ ሌየር በላይ ያለው ማን ነው ካልን ኔትወርክ ሌየር ይሆናል ስለዚህ መልሱ ቢ ነው ከኔትወርክ ሌየር ያገኘውን ፓኬት ኢንካፕሱሌት ያደርግና ወደ ፍሬም ይቀይረዋል ማለት ነው ከዛ ለትራንስሚሽን ይዘጋጃል ማለት ነው እሺ 17ኛ a way of connecting computers using central devices such as hub or a switch አሁን ቶፖሎጂ ነው ማለት ነው ኮምፒውተሮችን ኮኔክት ስናደርግ መሃል ላይ ስዊች ወይም ሀብ አለ ስለዚህ በስዊች እና በሀብ ዙሪያ ደግሞ ዲቫይሶችን ኮኔክት ወይም ኮምፒውተሮችን ኮኔክት አደረግን እንደዚህ ያለ ቶፖሎጂ ምንድነው ነው ስለዚህ ምንም ጥያቄ የሌለው ስታር ቶፖሎጂ ይሆናል ማለት ነው ትሪ ቶፖሎጂ ማለት ባስ ቶፖሎጂ ቀጥታ መስመር ነው ሪንግ ቶፖሎጂ ስታር ቶፖሎጂ ደግሞ ይሄ የሚባለው ሚክስድ አይነት የቶፖሎጂ አይነት ነው ስታር ቶፖሎጂ መልሱ ይሆናል ማለት ነው ወደ 18ኛው ጥያቄ ስገባ which of the following network cables would a technician find on the RJ45 አሁን RJ45 ላይ የምናገኘው የኔትወርክ ኬብል ምንድነው ኢተርኔት ኬብል ኮአክሲያል ኬብል ዩኤስቢ ፋይበር ይሄም ስትሬት ፎርዋርድ የሆነ ጥያቄ ስለሆነ መልሱ ኢተርኔት ኬብል ይሆናል ማለት ነው 19ኛው the dash the one is a data link layer protocol የዳታ ሊንክ ሌየር ፕሮቶኮል የሆነው የቱ ነው DHCP FTP እነሱ አፕሊኬሽን ሌየር ላይ ያሉ ፕሮቶኮሎች ናቸው IP ደግሞ የኔትወርክ ሌየር ላይ ያለ ፕሮቶኮል ነው ስለዚህ የዳታ ሊንክ ሌየር ላይ የሚኖረው ፕሮቶኮል ARP ነው ወይም RS resolution ፕሮቶኮል ነው so the answer is C 20ኛው a mechanism used to interconnect two devices of the same type አሁን ሁለት ተመሳሳይ ዲቫይሶችን ኮኔክት የምናደርገው በት ሜካኒዝም የትኛው ነው ኢንትራኔት ይሄ ምንም ከዚህ ጋር የሚገናኝ ያለ ክሮስኦቨር ኢንተርኮኔክሽን ስትሬት ትሩ የትኛው ነው የምንጠቀመው ሁለት ተመሳሳይ ዲቫይሶችን ኮኔክት ለማድረግ ተመሳሳይ ዲቫይሶችን ኮኔክት ለማድረግ ክሮስኦቨር ነው ኮምፒውተር ቱ ኮምፒውተር ስዊች ቱ ስዊች የምንለው ማለት የተለያዩ አይነት ደግሞ ዲቫይሶችን ለምሳሌ ስዊችን ከኮምፒውተር ጋር ኮኔክት ለማድረግ ከፈለገን ስትሬት ትሩ ነው ማለት so the answer will be B okay 21ኛው the one is a benefit and learning opportunities designed to help employees አሁን
ቤኔፊት ማግኛና የመማሪያ ኦፖርቹኒቲ ለመስጠት ዲዛይን የተደረገ ኢምፕሎይዎችን ለመርዳት ማለት ነው። ወይም በአንድ ኦርጋናይዜሽን ላይ ሰራተኞችን ለመጥቀም ተብሎ ራሳቸውን ኢምፕሩቭ እንዲያደርጉ እንዲማሩ ኦፖርቹኒቲዎችን ምናዘጋጅ ከሆነ የትኛው ነው የሚገልጸው ነው ይናሳ ጌት ቱጌዘር ማለት ተሰብስቦ መጫወት ማለት ነው። ቦነስ ደግሞ በሰራችሁት ነገር ላይ የሆነ ነገር ኮሚሽን እንደማግኘት ማለት ነው፣ ተጨማሪ ቦነስ። ትሬኒንግ ማለት ለርኒንግ ኦፖርቹኒቲ ነው ማለት ነው። ሰርቲፊኬት ቢሰጠው አንድ ሰው ለርኒንግ ኦፖርቹኒቲ አይደለም፣ ሪኮግኒሽን ነው ሰርቲፊኬት ማለት። ቦነስም ሪኮግኒሽን ነው። እንዲህ ስለሰራ ይሄ ተጨማሪ ክፍያ ያስፈልጋል እንካ በደሞዝህ ላይ ተብሎ የሚሰጠው ነው። ስለዚህ is obvious is training. So the answer is C. When I come to question number 22, when we solve a network problem, the first step ኔትወርክ ፕሮብሌም ሶልቭ በምናደርግበት ሰዓት የመጀመሪያው ስቴፓችን ምንድነው? ቼኪንግ ኔትወርክ አድሬስ ኢዝ ኮንፊገርድ ፕሮፐርሊ፣ ሉክ ኔትወርክ ፊዚካል ሴቲንግ፣ ኦፕኒንግ አን ኢንተርኔት ዩዚንግ ኤ ብራውዘር፣ ቴስት ዘ ኮኔክቲቪቲ ዩዚንግ ኮማንድ ዩቲሊቲስ። ኦኬ የኔትወርክ ፕሮብሌምን ሶልቭ ለማድረግ የመጀመሪያ የምናደርገው ነገር ፊዚካሊ ለምሳሌ ኬብሎቹ ተሰክተዋል አልተሰኩም የሚለውን ነው የመጀመሪያ ቼክ የምናደርገው። ከኋላ ኬብሉ ተሰክቷል አልተሰካም የሚለውን ቼክ እናደርጋለን ማለት ነው። ስለዚህ ቢ ይሆናል ማለት ነው። ኦኬ 22ኛው ጋር ስመጣ which one of the following comes at the last stage of training providing ይላል። ትሬኒንግ ከተሰጠ በኋላ የመጨረሻው ስቴጅ ምንድነው ነው? ፕላኒንግ አይደለም፣ ፕላኒንግ መጀመሪያ ነው ሊሆን የሚችለው። ሴት ኦብጀክቲቭ ይሄም መጨረሻ ሊሆን አይችልም። training delivery, need assessment. Yeah, it's most probably the answer will be D. What will be included in a network what will be included in a work plan activities documentation? work plan activity documentation ውስጥ የምናካትተው ምንድነው? where the activity will be done, የት እንደሚሰራ። አሁን ወርክ ፕላን አክቲቪቲ የት እንደሚሰራ ቦታውን አይደለም የሚገልጸው፣ የስራዎቹ ዝርዝር። how the activities will be done፣ እንዴት ይሰራሉ የሚለው ይህም አይሆንም። by how much budget the activities will be done፣ ይሄ ይሆናል ማለት ነው። ምን ያህል በጀት እንደሚያስፈልገው ወርክ ፕላን ኦኬ ልቀጥል። 24ኛ ኢንተርኔት ሪሌይ ቻት ኢዝ ዳሽ ኢንተርኔት ኤ ፕሮቶኮል ዩዝድ ባይ ኢሜል፣ ከኢሜል ጋር የሚገናኝ አይደለም። a protocol used for internet chat and other communications, ኢንተርኔት ቻት የምንጠቀምበት ነው። ስለዚህ ዲ ነው ማለት ነው። ፈርዘር ማወቅ ከፈለጋችሁ ስለዚህ ነገር ሰርች ማድረግ ትችላላችሁ፣ ግን ከኢሜል ጋር የሚገናኝ ሳይሆን በኢንተርኔት ተጠቅመን ቻት
የምናደርግበት ነው። ድሮ የተፈጠረ ቴክኖሎጂ ነው እና ወደ 25ኛ ስቀጥል in FTP protocol client contacts server using dash as the transport protocol FTP ፕሮቶኮል በኤፍቲፒ ፕሮቶኮል ክላይንቱ ሰርቨሩ ኮንታክት የሚያደርገው ምንን በመጠቀም ነው? ምንን እንደ ትራንስፖርት ፕሮቶኮል በመጠቀም ነው። ጥያቄው ይሄ ነው። ኤ ስትሪም ኮንትሮል ትራንስሚሽን ፕሮቶኮል ይሄ አይሆንም። ዩዘር ዳታግራም ፕሮቶኮል ይሄ አይሆንም። ምክንያቱም ኤፍቲፒ የሚጠቀመው ሪላያብል ኮኔክሽን ያለውን ነው። ዩዘር ዳታግራም ፕሮቶኮል ወይም ዩዲፒ ደግሞ አንሪያብል ነው። ስለዚህ ትራንስሚሽን ኮንትሮል ፕሮቶኮል ይሄ ሪያብል ነው። ስለዚህ መልሱ ሲ ነው የሚሆነው ማለት ነው። ወደ 26ኛው ጥያቄ ስገባ 26ኛ how many digit numbers is a MAC address has? MAC address ስንት ነው? ስንት ዲጂት ነምበር አለው? አሁን 48 ቢት ነው MAC address ግን በዲጂት ስንት ነው ነው የ48 ቢት ማለት? ኖርማሊ MAC address በ48 ቢት ነው የሚይዘው በቢት ግን 12 ዲጂት ነው በዲጂት ስንገልጸው ማለት ነው 48። ስለዚህ መልሱ ዲ ይሆናል ማለት ነው። 27ኛ providing feedback support and encouragement ምንድነው ይሄንን የሚገልጸው? ይሄ ያው ኮቺንግ ኤንድ ሜንቶሪንግ ነው የሚሆነው ማለት ነው። አድቫይስ ማለት አይደለም። providing feedback support እና encouragement ከስተመር ጊፍትም አይደለም። ኮቺንግ ኤንድ ሜንቶሪንግ ይሄ ከጥያቄው ጋር በጣም ይሄዳ ኢቫሉዌሽን ሳይሆን ሲ ነው መሆን ያለበት ማለት ነው። ኢቫሉዌሽን ሲ እና ዲ በጣም ሁለቱን የሚያምታቱ ናቸው። ግን ሞስት ፕሮባብሊ በእኔ እይታ ከኢቫሉዌሽን ይልቅ ኮቺንግ ኤንድ ሜንቶሪንግ የሚለው ያስኬዳል ብዬ አስባለሁ። መልስ ይሆናል ብዬ ነው ማስበው። 28ኛ a name that represents end user internal or external government body such as team leaders, directors, managers is ዲፕሎማት አሉ አምባሳደርም አይደለም ካስተመር ነው የሚባሉት። በአጠቃላይ ኢንድ ዩዘሮች በአጠቃላይ ካስተመር ነው የምንላቸው። ስለዚህ መልሱ ሲ ይሆናል ማለት ነው። 29ኛ ኔትወርክ ዩቲሊቲ ፒንግ ካን ዲስፕሌይ ኦል current TCP IP network configuration values, modify DHCP setting, modify DNS setting, report packet loss. ፒንግ ስናደርግ ያው ፊድባክ ነው የሚሰጠን ፓኬት ሉዝ ያደርጋል ወይስ ሉዝ አላደረገም የሚለው ማለት ነው። ስለዚህ ዲ ነው። ኦኬ ልቀጥል። 30ኛ A server feature that allows a group of servers function as a single unit, sharing storage, resources and jobs as well as providing failover ምናምን ይላል ማለት ነው። ስለተቆረጠ ግን ብዙ ሰርቨሮችን
ግሩፕ አድርጎ እንዲሰራልን የምናደርገው የሰርቨር ፊቸር ምንድነው? ሰርቨር ክለስተሪንግ ይባላል ማለት ነው። ይሄንን ኢንስቶል ስታደርጉ ታዩታላችሁ። የሰርቨር አይነቱን ምረጡ ሲላችሁ ማለት ነው። ለክለስተሪንግ የሚሆን ነው ወይስ አይደለም መጀመሪያ ላይ ማለት ነው። ዊንዶ ሰርቨሩን በምትጭኑበት ሰዓት ያስመርጣችኋል። እዛ ጋር ከታች ማብራሪያ አለ ሰርቨር ክለስተሪንግ የሚለው ማለት ነው። ስለዚህ the answer is A። 31ኛ a device used to logically separate the network into two segments ኔትወርኩን ወደ ሁለት ሴግመንት ሰፓሬት የሚያደርግልን ኔትወርክ ዲቫይስ ብሪጅ ነው። ዳታ ሊንክ ሌየር ላይ ነው ፈንክሽን የሚያደርገው ማለት ነው። ወደሚቀጥለው ጥያቄ 32ኛ a command that enables you to view and change setting in a system registry ሲስተም ሬጅስትሪ ላይ ቪው እንድናረግ ቼንጅ እንድናረግ ሴቲንጎችን ማለት ነው የምንጠቀምበት ኮማንድ የትኛው ነው? ኤምኤምሲ ኤንኤስ ሉክአፕ ሬጅስትሪ ኤዲቲንግ ማለት ነው። ኤምኤስ ኮንፊግ አሁን ከነዚህ ውስጥ የትኛው ነው? አሁን የ32ኛው ጥያቄ ለመመለስ ወይም ቼክ ለማድረግ ከፈለጋችሁ ረን ብላችሁ ሰርች ማድረግ ነው። ከዛ ረን ላይ ለምሳሌ ኤምኤምሲ አለ። ኤምኤምሲ ምንድነው? እሱ ማይክሮሶፍት ማኔጅመንት ኮንሶል ነው። ስለዚህ አይሆንም፣ ከሬጅስትሪ ጋር አይገናኝም። ለምሳሌ ሬጅ ኤዲት ብላችሁ ሬጅስትሪ ኤዲተር ነው ማለት ነው። ስለዚህ ሴቲንጎችን የሬጅስትሪውን ኤዲት ማድረግ ወይም ቪው ማድረግ ወይም ቼንጅ ማድረግ ብንፈልግ ይሄኛውን ኮማንድ እንጠቀማለን ማለት ነው። ሶ the answer is C። 33ኛ a family of technologies that are used to transmit digital data over telephone line ይሄ የሚታወቅ ነገር ነው። ሲሆናል ማለት ነው። ዲኤስኤል 33ኛ ሲ ነው ማለት ነው። 34ኛ of the following one is used for filtering keyword and blacklists for security purposes? አሁን ኪወርዶችና ፊልተር ያደረገ ከዛ ለሴኩሪቲ ፐርፐስ ብላክ ሊስት ውስጥ የሚከትልን የቱ ነው? ፋይርዎል አለ፣ ሰርቨር፣ ብሪጅ፣ ስዊች። ይሄኛው ሊሆን ይሄ ሞስት ፕሮባብሊ ሊሆን ይችላል ከተሰጡት አማራጮች ውስጥ ይሄ ነው። ሰርቨርም ብሪጅም ስዊችም እንደዚህ ያለ ስራ አይሰሩም። ፋይርዎል ግን ይሰራል ማለት ነው። ኦኬ 35ኛ what is the first 24 bits in a MAC address? MAC address 48 ቢቶች አሉት ብለናል። ከ48ቱ ሁለት ቦታ ነው የሚከፈለው። 24ቱ ኦርጋናይዜሽናል ዩኒክ ናቸው ወይም ኦርጋናይዜሽን የመጀመሪያዎቹ 24ቶች ኦርጋናይዜሽናሊ ዩኒክ አይደንቲፋየር ናቸው። ቀጣዮቹ 24ቱ ደግሞ ቬንደር አሳይንድ ነው የሚባሉት ማለት ነው። ተጨማሪ ማብራሪያ ከታች አስቀምጠንላችኋል፣ እሱን ማየት ትችላላችሁ። ስለዚህ ይሄ ዲ ነው የሚሆነው ማለት ነው። ወደሚቀጥለው
ይሄም ጥያቄ የተደገመ ነው። one of the following one is used for filtering keyword and blacklists for security purpose የሚለው ሃርድዌር ፋየርዌል ያለው ነው ማለት ነው። ስለዚህ most probably the answer is A ይሆናል ማለት ነው። አመሰግናለሁ።